81ኛ ክፍለ ጦር በአገዛዙ ወንበር አስጠባቂ ኃይል ላይ ድል ተቀዳጀ። በሰሜን ወሎ ዞን ገረገራ ግንባር የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒልክ እዝ 303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር በጨረባ ምርጫ ሽፋን የህዝብን ሰላም ሲያውኩ በነበሩ የአገዛዙ ወንበር አስጠባቂ ኃይሎች ላይ መብረቃዊ ድል ተቀዳጀ። ምርጫ አስፈጽማለሁ በሚል የቀን ቅዠት ውስጥ ሆኖ ንጹሃንን በግዳጅ ለድጋፍ ሰልፍ ሲያሰቃይ የነበረው የብልጽግና ሰራዊት በ81ኛው ክፍለ ጦር በተጠና ኦፕሬሽን ክፉኛ ተቀጥቷል። ግንቦት 19 ቀን 2018 ዓ.ም ረፋዱን በተካሄደው በዚህ ኦፕሬሽን የጠላት ኃይል አከርካሪው ተሰባብሮ 12 አባላቱ ሲደመሰሱ 17ቱ ደግሞ ለከባድ ቁስል ተዳርገዋል። በጦር ጠበብት የ81ኛ ክፍለ ጦር አመራሮች በተመራው በዚህ መብረቃዊ ጥቃት ወደ አግሪት አቅጣጫ የተንቀሳቀሰው የጠላት ደመነፍሳዊ ኃይል የፋኖን ብትር መቋቋም አቅቶት ወደ ቀበሮ ጉድጓዱ እግሬ አውጭኝ ብሎ መሸሹ ታውቋል። የአፋብን ወሎ ቤት አማራ ሚኒልክ እዝ የህዝብ ግንኙነት መምሪያ እንደገለጸው ይህ ኦፕሬሽን ህዝብን በኃይል ለፖለቲካ ቁማሩ ለማሰለፍ የሚንቀሳቀሰውን የብልጽግና ስርዓት ቅስም የሰበረ ነው። የ81ኛ ክፍለ ጦር አናብስት አገዛዙ በንጹሃን ላይ የሚፈጽመውን እንግልትና የህዝብን ሰላም የማደፍረስ ሙከራ እስከ ወዲያኛው ለመደምሰስ በጽናት እንደሚቀጥሉ አረጋግጠዋል።